ሊፈጸም ዲያብሎስ በዮርዳኖስ ሰላም የዩቲዩብ ተከታዮቼ፣ እንግዲህ እንደምታውቁኝ እኔ አዲስ ጀማሪ ዩቲዩበር ነኝ። እንደምታዩኝ ሞቅ ደመቅ ሸብረቅረቅ ብያለሁ። በጣም አምሮብኛል። የት ነው የምሄደው? ጥምቀትን በሲያትል ምን እንደሚመስል እስኪ አብረን እንየው። እኔም እንግዲህ ለመጀመሪያ ጊዜ ነው አሜሪካ ሳከብር የመጀመሪያ ጊዜ ነው። ጥምቀትን በሲያትል ምን እንደሚመስል እስቲ አብረን እንየው። ጥምቀተ ባይረ ዮርዳኖስ ነያ፣ ጥምቀተ ባይረ ዮርዳኖስ ነያ። ሃሌሉያ ሃሌሉያ። እንግዲህ ዩቲዩብ ተመልካቾቼ እንግዲህ ዛሬ ከተራ ነው። ከኢትዮጵያ ምን እንደሚለየው እስቲ አብረን እንሄዳለን። እንግዲህ በጣም ብዙ ሰዎች ከኔ በፊት የመጡ ሰዎች በጣም ሲያወሩ ሰምቻለሁና በጣም ከምነግራችሁ በላይ ነው ለማየት የጓጓሁት። ያው ምንም ነገር ቢሆን እንደ ሀገር የሚሆን ነገር የለም። በዚህ ሰዓት ኢትዮጵያ ሆኜ ብሆን ኖሮ በጣም ነበር ደስ የሚለኝ። ያው እንግዲህ ጥር 10 ቀን ትንቢቱ ሊፈጸም ዲያብሎስ በዮርዳኖስ ያኖረው የአዳምን የዕዳ ደብዳቤ በእግሮቹ ረግጦ በኃይሉ አቅልጦ ሊደመስስለት በዮሐንስ ሊጠመቅ ወደ ዮርዳኖስ መጣ። አንተ መናኝ ሰው ቅዱስ ባህታዊ እጅ ተጠምቆ ኢየሱስ ናዝራዊ ዮሐንስ አጅበን መጣን ታቦተ ጉንን እንብላችሁ ተቀበሉን። አጅበን መጣን ታቦተ ጉንን እንብላችሁ ሰላም ዩቲዩብ እንግዲህ እስካሁን ያያችሁት ጥምቀትን በሲያትል ይመስላል። በጣም ደስ ይላል። አሪፍ ነበር። ያው እንግዲህ ቅድም እንደነገርኳችሁ በኢትዮጵያ ነው ሌላ ምርጥ እና ደስ የሚሉ ቪዲዮዎችን ልለቅላችሁ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ሄደው ደግሞ ተጫኑ። በሌላ ቪዲዮ እስክንገናኝ መልካም ጊዜ